ሰላም ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት ለሰነፍ ተማሪዎችና እንዲሁም ጭራሽ ማንበብ ለማይወዱ ተማሪዎች ነው። ይህን ቪዲዮ መመልከት ብቻ እመኑኝ፣ የትኛውንም ፈተና ኢንትራንስ ሆነ ኤግዚት ኤግዛም ሆነ ሞዴል ሆነ ፋይናል ሆነ የትኛውንም ፈተና ከግማሽና ከዛ በላይ ማምጣት ትችላላችሁ። ከእናንተ የሚጠበቀው ሚኒመም ሪካርድ ትንሽ ነገር ነው። ትንሽ ነገር በማሟላት ብቻ የትኛውንም ፈተና ከግማሽና ከዛ በላይ ታመጣላችሁ። እመኑኝ። ይህን ቪዲዮ ብቻ እስከ መጨረሻው ተከታተሉ። የትኛውንም ኤግዛም ከግማሽና ከዛ በላይ ታመጣላችሁ። ይህን ቪዲዮ ደግሞ ለ12ኛ ክላሶች፣ ለኤግዚት ኤግዛም ተፈታኞች፣ ለዩኒቨርሲቲ ተማሪዎች እንዲሁም ይጠቅማል ብላችሁ ለምታስቡ ሰዎች ለማንኛውም ሼር ማድረጋችሁ እንዳይረሳ። ይህ ቪዲዮ ደግሞ እየታየልኝ ስላለ አንድ ሰከንድ ስጣችሁና ሁላችሁም ገብታችሁ ላይክ እና ሰብስክራይብ አድርጋችሁ ተመልሱልኝ። ወዳችኋለሁ። የአብዛኛው የሀገራችን ተማሪዎች ችግር ምንድነው? እንዴት ነው ለኢንትራንስ ኤግዛም የሚዘጋጀው? እንዴት ነው ለኢንትራንስ ኤግዛም ፎከስ አድርጌ ማንበብ ያለብን የአብዛኞቹ ተማሪ ጥያቄ ነው። እኔም አስታውሳለሁ የዛሬ 1 ዓመት ምን ላይ ማንበብ እንዳለብኝ፣ ምን ላይ ፎከስ ማድረግ እንዳለብኝ፣ በዛ ላይ ደግሞ ምንም የማንበብ ፍላጎት የለኝም ነበር። ለምሳሌ አንድ ዩኒትን ብናየው፣ አንድ ሳብጀክትን ብናየው ከ30 በላይ ዩኒት ያለ እነሱ 30 ዩኒት ከቨር ማድረግ በጣም ከባድ ነው። ይህን ደግሞ ማንበብን እንዴት ነው ለፈተና የምንዘጋጅ? ብናነበውም ራሱ ለነገ ይረሳብናል ለምትሉ ተማሪዎች እኔ የተጠቀምኩትን ስትራቴጂ እንዴት ተጠቅማችሁ እኔ 330 እንዳመጣሁት እናንተ ከ300 እና ከዛ በላይ እንደምታመጡ ምንም ጥርጥር የለኝም። የምትጠቀሙ ስትራቴጂ ብቻ ተጠቀሙ። እመኑኝ፣ ምንም ስለ ትምህርት እውቀት ባይኖራችሁም ራሱ ከ300 በላይ ታመጣላችሁ። ወደ ስትራቴጂ ስንገባ ምንም ጊዜም ቢሆን ኤአይን ተጠቀሙ። ኤአይን ስትጠቀሙ ግን ነገር ግን ማወቅ ያለባችሁ ነገር ኮምፒውተር ጽፋችሁን ዲፕሲክ ላይ ሆነ ዲፕሲክ ላይ ማብራት ያለባችሁ ነገር ሴቲንጎችን ማስተካከል ያለባችሁ። ኦፍኮርስ አውቃለሁ ከዚህ በፊት ብዙ ስለ ኤአይ ስራ ቪዲዮ አለ፣ ግን ነገር ግን እንዴት እንደምትጠቀሙ ሙሉ መረጃ የሚኖራችሁ አይመስለኝም። እኔም ያላየሁትም እስካሁን። ይህን ደግሞ ሙሉ በሙሉ አሳያችኋለሁ። እሺ መጀመሪያ ፕሌይ ስቶር ላይ እንገባለን። ስቶር ላይ ሄዳችሁ ዲፕሲክ ወይም ቻትጂፒቲ ከሁለቱ አንዱ ነው። ዲፕሲክ ወይም ቻትጂፒቲን ከሁለቱ አንዱን ታወርዳላችሁ። እኔ ግን የምመክራችሁ ዲፕሲክን ብታወርዱ የተሻለ ነው። ምክንያቱም ዲፕሲክ አንሊሚትድ ነው። ቻትጂፒቲ ላይ የተወሰነ በቀን ገደብ ያለው ስለሆነ ዲፕሲክን ብትጠቀሙት ደግሞ የተሻለ ይሆንላችሁ ነው ብዬ አስባለሁ። በመጀመሪያ እኛ ቴሌግራም ላይ ገብተን እንዲህ ብለን ሰርች እናደርጋለን። ኢትዮ _ ቴክ 3 ብለን ሰርች ስናደርግ እዚህ ጋር ሁለተኛ ላይ መጣ። 43 ምን በቅርብ የተከፈተ ነው። ለዚህ ፐርፐስ ብቻ የተከፈተ ስለሆነ ይሆንና እዚህ ጋር ፕሮምፕታችሁ ትንሽም ብቻ አንዴች እንዲነካ ስናደርግ ኮፒ አውቶማቲካሊ ኮፒ ያደርግልኛል ፕሮምፕቱን ማለት ነው። እቺን ፕሮምፕት እቺን ብቻ አንዴ ነካ ስታደርጓት በራሱ ያነ ኮፒ ያደርጋል። ከዛም በኋላ እናውጣና ዲፕሲክ አፕሊኬሽን ላይ እንገባለን። ዲፕሲክ አፕሊኬሽን ላይ እዚህ ጋር አፕሎድ ስላደረኩኝ አካዳሚ አፕሊኬሽን ስለሆነ እናንተ አፕሎድ ለማድረግ እዚህ ጋር እቺኛው የፕላስ ምልክቷን ቻናሎች ከዛ ዶክመንት የምትላለች እዚህ ጋር ያስመረጣችኋል። እዚህ ጋር ያስመረጣችኋል። ለምሳሌ ነው እነዚህኛው ለእናንተ ብያዘጋጀው ነው። ሂስትሪ ግሬድቴን ዩኒት 9 ፒዲኤፍ ምናምን በዩኒቱ ቆራርጣችሁ አስቀምጡ። ምክንያቱም በዩኒቱ ካልሆነ እንዲህ በየዩኒቱ ያስቀምጡ። ምክንያቱም በየዩኒቱ ካልሆነ ለእናንተ ችግር ይሆናል። በጣም ሾርት ኖት ለማድረግ ሲል በጣም ሀሳብ ስለሚቆራርጡ በዩኒቱ እያደረጋችሁ በተጠቀሙት የተሻለ ነው ብዬ አስባለሁ። ይህንም ደግሞ የምትፈልጉ ከሆነ ቴሌግራም ላይ ልክላችኋለሁ። ቴሌግራም ላይ አናግሩኝ። ቴሌግራም ዩዘር ኔምንም ቻኔልንም ዲስክሪፕሽን ላይ አለ፣ እዛ ላይ አናግሩኝ። እዚህ ጋር ካደረግን በኋላ እዚህ ጋር መተን እናደርጋለን። የቅድሙ ኮፒ ያደረግነው እዚህ ጋር መተን ፔስት እናደርገዋለን። በራሱ ቲንክ ያደርጋል። ቲንክ ማድረግ ይጀምራል። ትንሽ እንጠብቃለን። ትንሽ 3 ሰከንድ ምናምን እዚህ ጋር ቲንኪንግ እያለ ነው። ምን ጊዜም ቢሆን እናንተ ማስተዋል ያለባችሁ እቺ ነገር ሰማያዊ መሆኗን ምን ጊዜም ቢሆን እርግጠኛ ሆኖ ያለዛ ሙሉ ሀሳብ አይሰጣችሁም። የተዝብራረቀ ሀሳብ ስለሚሰጣችሁ ምን ጊዜም ቢሆን እዚህ ጋር ዲፕ ቲንክ የምትለው ነገር ሰማያዊ መሆኗን እርግጠኛ መሆን አለባችሁ። ምን ሀሳቡን እየሰጠን ነው። ኢንዲጂናል ናውሌጅ የሚል እዚህ ጋር ባጭሩ እያስቀምጣለን። በጣም ደስ የሚል ነገር ነው። እዚህ ጋርም ደግሞ በቴብል መልኩ ይሆንልኛል። ግልጽ እንዲሆንልን አድርጎ በቴብልም እያስቀምጥልናል። እንዲህ አይነት ሪቪዥን ያስቀምጥልናል።
ይሁን አንድ ዩኒትን በሁለት ሉክ ምናምን አንድ ዩኒት ዲግሪ 10 ዩኒት ናይል በአንድ 3 ሉክ ቢወጣ ፕሪንት ደረጃ ከ3 ሉክ ይባላል። በ3 ሉክ አንድ ዩኒት እንዲጨርስ ማለት ነው። ይሄን እንግዲህ አሁን በ20 ደቂቃ ውስጥ መጨረስ እንችላለን። አንብበን ይሆን አንድ ዩኒት ሙሉ በ20 ደቂቃ ውስጥ። እዚህ ጋር እንግዲህ እንደምታዩት 40 ጥያቄ ጠይቀናል። እዚህ ጋር አሁን ቲንክ እያደረገ ነው። ለምሳሌ አሁን እንዲያርጉት ያን ለዚህ እየሰራ ነው። አናላይዝ ከሰራ በኋላ ከጨረሰ በኋላ እዚህ ጋር ለእናንተ መልሱን ይሰጣቸዋል ማለት ነው። ጥያቄ ማንኛውም ከዚህ ውስጥ አሁን 40 ጥያቄ ውስጥ 40 ሙሉ በሰሩ ኢንትራንስ ላይ ከ5 በላይ ጥያቄ ታገኛላችሁ። እንደምታዩት እንግዲህ እዚህ ጋር 40 መልቲፕል ቾይስ አዘጋጅቶልናል። ይኸውና እንደምታዩት 40 multiple choice question for the entrance exam preparation based on the Ethiopian Credit History Unit 9 content ብሏል። ይሄ ሙሉ እንግዲህ ከኢንትራንስ ኤግዛም ጋር የተገናኘ ጥያቄ ነው። እንዳለ ያወጣል 40 ጥያቄ ነው። ይሄ ሙሉ ከሰራችሁ እመኑኝ 5 ጥያቄ ከዛ ከኢንትራንስ ፈተናችሁ ላይ በዚህ ላይ ታገኛላችሁ። አንሰር ኤንድ ኤክስፕላኔሽን። እዚህ ጋር ደግሞ ደስ የሚለው ነገር አንደኛ ቢ ከሆነ ቢ ለምን መልስ እንደሆነ እዚህ ጋር ኤክስፕላኔሽን ሙሉ ይሰጣል። ይሆነ እዚህ ጋር ይሆነ እንዳለ ሙሉ አዘጋጅቶልናል እዚህ ጋር ነው። እሺ እንግዲህ እንደምታዩት እንግዲህ አንድ እንትን ሁለት ሎክ በማይሞላ ሾርት ኖት እንግዲህ ጨርሰውታል። እንዲህ የምታደርጉ ከሆነ እንዲያርጋችሁ ታነቡ ከሆነ እመኑኝ ሚኒመም አመጣችሁ 300 እንኳን ቢያንስ እንኳን ሚኒመም ታመጣላችሁ። ሌላው በቀር 400 500 እንኳን በቀር ሚኒመም 300 አታጡም ማለት ነው። እንዲያርጋችሁ ስሩለ ግዚያችሁ ላይ ብቻ በቀን ለአንድ ሰዓት ታነባለህ 30 ደቂቃ ጥያቄ ይሰራል። ለአንድ ሰዓት ታነባለህ 30 ደቂቃ ጥያቄ ይሰራል። እንዲህ ያለ ለአንድ ሰዓት ተኩል ብቻ ከህይወታችሁ ከየሰጣችሁ በቀን ሁለት ዩኒት ብቻ ብታነቡ በ10 ቀን ውስጥ ለኢንትራንስ ከበቂ በላይ በጣም ትዘጋጃላችሁ። እማኑ ትጠቀሙበታላችሁ። ይሄን ሰምታችሁ ስለምጻት እንዳትሉ። ይሄ ለ12ኛ ክላስ ተማሪዎች እንዳለ ለሞዴል ተፈታኞች፣ ለኤግዚት ኤግዛም ተፈታኞች፣ ለሪሚዲያል እንዳለ ሼር አድርጉላቸው። ይሄ ይጠቅማችኋል። በ10 ቀን ውስጥ ለኢንትራንስ ትዘጋጃላችሁ። በሃይስኩል ደረጃ ያላችሁ ተማሪዎች ይሄን ቪዲዮ ታዩ በጣም ለእናንተ ጠቃሚ ነው። ምክንያቱም ለእናንተ ከስር በዩኒት ከዩኒት ጀምራችሁ ከ9ኛ ጀምራችሁ እዛ እያነበባችሁ ነው እያጠናችሁ ትመጡ ኢንትራንስ ላይ 600 ምናምን ለእናንተ ብርቃችሁ አይሆንም። ምንም አይሆንም። ኢንትራንስ እንደ ቀላል እንደ ክላስ ቴስት ፈተና ማለፍ ትችላላችሁ ማለት ነው። እና ደግሞ በቻትጂፒቲ እንዲሰራላችሁ የምትፈልጉ ካላችሁ ኮሜንት ላይ ቻትጂፒቲ ላይ ያላችሁ ጻፉልኝ። በዛ ሰራለ ትንሽ አፕሎድ አደረገውና ትንሽ ተስተጻፉ ስለምላይ ቻትጂፒቲ ላይ እንዲሰራላችሁ የምትፈልጉ ከሆነ በቻትጂፒቲ ያላችሁ ኮሜንት ላይ ጻፉልኝ። በሱ ሰራላችኋለሁ። እና ደግሞ ፒዲኤፍ መቁረጫ ምናምን የምትፈልጉ ከሆነ ስፕሊት ፒዲኤፍ የሚላለ ይሄን ከፕሌይ ስቶር ማለት ነው። ነገር ግን ከፕሌይ ስቶር ስታወርዱ አንዳንዴ ፕሪሚየም ጠይቃችሁ ወይም ክፍያ ምናምን ሊጠይቃችሁ ስለሚችል እናንተ ከቴሌግራም መጥታችሁ ታወርዳላችሁ። ከቴሌግራም ላይ ቅድም ኢትዮ ቴክ ስሪ የሚሉት የቴሌግራም ቻናል እዛ ላይ አስቀምጥላችኋለሁ። እዛ ላይ መጣችሁ ማውራት ትችላላችሁ። ሁሉንም ነገር ቀላል ነው። ምንም ያስለፋ ነገር አይደለም። ጊዜ ያላችሁ አሁንም በታነቡ የምትደርሱበት ነው። ኢንትራንስ ፈተና ከወዳችሁት እኔም እንደናንተ ነበርኩኝ። እኔም አንድ ወር በማይሞላ ጊዜ ውስጥ ነው በማይሞላ ጊዜ ውስጥ ኢንትራንስ ከ330 ያመጣሁት። ምንም ስለ ትምህርት እንዲሁም ወቀቱም ሳይኖረኝ 330 ያመጣሁት። ለዚህ በርቱ፣ ጠንክሩ፣ አጥኑ እና ደግሞ ይህን ቻናል አዲስ ነው ሰብስክራይብ ማድረጋችሁ እንዳይረሳ፣ ድጋፋችሁ እንዳይለኝ። አመሰግናለሁ።